መተግበሪያውን ለመጠቀም በመጀመሪያ ንዋይ የሚለውን መተግበሪያ ያውርዱ። ይህን ለማድረግ ጉግል ፕሌይ ስቶር ወይም አፕ ስቶር በስልኮ ላይ ይክፈቱና ንዋይ ብለው በመጻፍ ይፈልጉት። መተግበሪያውን ካገኙ በኋላ በሞባይል ስልኮ ላይ ያውርዱት። መተግበሪያው ላይ ለመጀመሪያ ጊዜ ሲገቡ ለአንድ ጊዜ የተጠቃሚ መለያ ወይም ዩዘር አካውንት መፍጠር ይኖርቦታል። ሙሉ ስሞን፣ የኢሜይል አድራሻውን፣ ስልክ ቁጥሮን፣ የይለፍ ቃለውን እንዲሁም የመሳሰሉ መረጃዎችን የሚጠይቅ ቅጽ ታገኛላችሁ። አስፈላጊውን ዝርዝር መረጃ በሙሉ መሙላቶን ያረጋግጡ። ቀጥሎ የመተግበሪያውን ደንቦችና ሁኔታዎችን ለማንበብ ጊዜ ይውሰዱ። ካነበቡት በኋላ መስማማቶን ለማሳወቅ ሳጥኑን ይንኩ። አሁን ተመዝግበው ለመጀመር ዝግጁ ኖት። በመቀጠል ለአንድ ጊዜ የሚሰራ የይለፍ ቃል ወይንም ኦቲፒ በሰጡት ኢሜይል ላይ ይላክሎታል። ኦቲፒውን በመጠቀም መለያውን ያረጋግጡ። ይህን ሂደት ካጠናቀቁ በኋላ ሁሉንም ገበያው ላይ የሚገኙ የሰነደ መዋዕለ ንዋይ ግብይቶችን ማየት ይችላሉ። እንደ ኢንቨስተር ለመመዝገብ ኢንቨስተር ይሁኑ የሚለው ቦታ ይጫኑ። ይህም ወደ ገበያ አገናኝ አባላት ማለትም የኢንቨስትመንት ባንክ፣ የሰነደ መዋዕለ ንዋይ አገናኞች ሴኩሪቲ ብሮከርስ፣ የሰነደ መዋዕለ ንዋይ ከዋኝ ሴኩሪቲ ዲለርስ ወደሚመርጡበት ገጽ ይመራውታል። በመቀጠል የሚፈልጉትን የገበያ አገናኝ ይምረጡ። ፍቃድ ያለው አገናኝ የሰነደ መዋዕለ ንዋዮችን ግዢና ሽያጭ የሚያመቻች ነው። የገበያ አገናኝ በሚመርጡበት ጊዜ የደንበኛ ወይም የተጠቃሚ ስምምነት ያገኛሉ። ስምምነቱን በጥንቃቄ እንዲያነቡና ደንብና ሁኔታዎቹን እንዲቀበሉ ይጠበቃል። ቀጥሎ የደንበኛውን ይወቁ ኖ ዮር ከስተመር ቅጽ በመሙላት የግል መረጃውን እንደ ብሔራዊ መታወቂያ ወይም ፓስፖርት ቁጥር፣ የግብር ከፋይ መለያ ቁጥር እና ሌሎች አስፈላጊ መረጃዎችን ይሙሉ። ይህም አገናኝ አባላት ማንነቱን እንዲያረጋግጡና የቁጥጥር መስፈርቶችን እንዲያከብሩ ይረዳቸዋል። በመረጡት አገናኝ አባል ተቀባይነትን ካገኙ በኋላ ከስልኮ ላይ ሆነው የሰነደ መዋዕለ ንዋዮችን መግዛት እና መሸጥ መጀመር ይችላሉ። በንዋይ መተግበሪያ አማካኝነት በየትኛውም ቦታ በየትኛውም ጊዜ የመረጡትን የሰነደ መዋዕለ ንዋዮች መገበያየት ይችላሉ። ስለ ካፒታል ገበያ ተጨማሪ ግንዛቤ ለማግኘት የኢትዮጵያ የሰነደ መዋዕለ ንዋዮችን ገበያ ድረ-ገጻችንን esx.et ወይም academy.esx.et ይመልከቱ።